ጀነትን የኛ መሆኗን ማረጋገጥ እንፈልጋለን በቃ እኔ ኢንሻአላህ የጀነት ሰው መሆኔን ማረጋገጥ ይችላል بمعنى من ለማለት ፈልጌ ነው ነብዩ አለይሂ ሰላቱ ወሰለም ዋስትና ከሰጣችሁኝ ጀነትን ዋስትና ሰጣችኋለሁ ያሉባቸው ነጥቦች አሉ እነዛን ማንሳት ፈልጌ ነው እነሱን በትክክል መፈጸም ከቻል ነብዩ አለይሂ ሰላቱ ወሰለም የጀነት ዋስትና ሰጥተዋል በዛ እንግዲህ ማስተዋሻ ያለው ማስተዋሻ ጻፍ ኢንሻአላህ በልባችንም ቅርጽ አድርገን ለመተግበር ኢንሻአላህ ስድስት ነገሮች ናቸው ኢድመኑ ሊ ሲተ من انفسكم اضمن لكم الجنه ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስድስት ነገሮች ነፍሳችሁ ላይ እርግጠኛ ሁኑልኝ ዋስትና ስጡኝ በነፍሳችሁ ላይ ስድስት ነገሮችን እኔ ጀነትን ዋስትና ሰጣችኋለሁ ይላሉ ረሱል አለይሂ ሰላቱ ወሰለም አንደኛ እስድቁ اذا حدثتم ስትናገሩ እውነትን ብቻ ተናገሩ ውሸት እንዳትጨምሩ ስትናገሩ እውነትን ተናገሩ وأوفوا إذا عاهدتم ቃል በምትገቡ ጊዜ ቃላችሁን ሙሉ ሁለት وأدوا إذا اؤتمنتم አደራ በምትሰጡ ጊዜ አደራችሁን መልሱ አትካዱ የሰው ንብረት አደራ ተሰጣችሁ አደራችሁን አድርሱ واحفظوا فروجكم ብልቶቻችሁን ጠብቁ ዚና እንዳትፈጽሙ وغضوا أبصاركم አይናችሁን حرام ከማየት ከልሉ حرام ከማየት አይናችሁን ከልሉ ፎቶግራፍ ሊሆን ይችላል ፊልሞች ሊሆኑ ይችላሉ حرام ያለባቸው ፊልሞች ሴቶች በመንገድ ላይ ራቁታቸውን የሆኑ ሴቶች ሊሆኑ ይችላሉ ሁሉንም አይነት አይናችሁን ከልሉ ወንዶችም ከሴቶች እይታ ሴቶችም ከወንዶች እይታ አይናችሁን ከልሉ وكفوا أيديكم እጃችሁን ጠብቁ እጃችሁ እንዳይሰርቅ እጃችሁ ሰው እንዳይዘልም እጃችሁ ሰው እንዳይመታ حرام ነገር እንዳይፈጽም እጃችሁን ጠብቁ ስድስት ነገሮች ግን ስድስቱም ከባድ ናቸው አይደል ከባድ ስለሆኑ ነው ምንዳቸውም ከባድ ይሆናል አላ ኢነ ሲልዓተ الله غاليه يا الله ዕቃ ውድ ነች አሉ ረሱል አለይሂ ሰላቱ ወሰለም አላ ኢነ ሲልዓተ الله الجنه يا الله ዕቃ ጀነት ነች እቺ የአላህ ዕቃ ጀነት በቀላል መስዋዕትነት አትገኝ እነዚህን ስድስት ነገሮች ማሟላት ከቻላችሁ እኔ ጀነትን ዋስትና ሰጣችኋለሁ ይላሉ ረሱል አለይሂ ሰላቱ ወሰለም مستعدين ان شاء الله ስድስቱን ነገሮችን ዘርዝራቸው የመጀመሪያው ስንናገር እውነት መናገር ሁለተኛው ቃል ከገባን ቃላችን መሙላት ሶስተኛው አማና ስንሰጥ አማናችን መመለስ አራተኛው ብልቶቻችን حرام ላይ ዚና እንዳንፈጽም መጠንቀቅ አምስተኛው አይናችንን ከحرام እይታ መጠበቅ ስድስተኛው እጃችን حرام ነገር እንዳይሰራ መከላከል መጠበቅ እነኚህን ስድስት ነገሮች ካደረግን ነብዩ አለይሂ ሰላቱ ወሰለም የሰጡንን ዋስትና ማግኘት እንችላለን ቡኻሪ የዘገቡት ሌላ ሐዲስ ደግሞ ሁለት ነገሮችን ደግሞ ጠቅሰው ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሁለት ነገሮች ዋስትና የሰጠኝ ሰው ጀነትን ዋስትና ሰጠዋለሁ ብለዋል من يضمن لي ما بين لحييه وما بين رجليه اضمن له الجنه በሁለቱ ከንፈሮቹ ወይም በሁለቱ ጺሞቹ መካከል ወይም ምላሱን ማለት ነው በሁለቱ እግሮቹ መካከል ብልቱን የጠበቀልኝ ሰው እነኚህን ዋስትና የሰጠኝ ሰው حرام እንዳይሰራ እነዚህን ነገሮች ከተጠነቀቀ እኔ ጀነትን ዋስትና ሰጠዋለሁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም